كم سبحان الله አንዳንድ ነገሮች በነገራችን ላይ እንትን ነው የሆነ ኢማሙ ሻፊዒ ንግግር ነው የሚያስታውሰኝ ሁሌ ማለት ነው ኢማሙ ሻፊዒ ምን ይላሉ وعين الرضا عن كل عيب كليلة ولكن عين السخط تبدي المساوية ብለው ነው የሚናገሩት በውዴታ አይን የሆነን ሰው ምን መለከት ከሆነ የሱ መልካም ነገር እንጂ መጥፎ ነገሩ አይታየንም በጥላቻ አይን በጠላት አይን የምናየው ከሆነ ግን ምንም መልካም ነገር ቢሰራ ጠላት ሆኖ ነው የሚታየን እነኚህ ወንድሞች ካላቸው ጭፍን ጥላቻ የተነሳ እዛ ጋር የተጻፈውን ነገር እንኳን መለየት አልቻሉም አቡል ሐሰን አልአዝሃሪ ነው የሚለው ስሙ እዛ ጋር የተጻፈው ሰው ስም አቡል ሐሰን አልአዝሃሪ ነው የሚለው አሽዓሪ አይደለም አዝሃሪ ማለት ደግሞ ምን ማለት ነው ትርጉሙን ካላወቁ ማስረዳት ነው ትርጉሙ በጃሚዓት አልአዝሃር ውስጥ ተምሮ የተመረቀ ማለት ነው ልክ ዘንድሮ ሶሻል ሚዲያ ላይ ካሉ ትላልቅ መሻይኾች መሐከል አለን ከምንላቸው መሻይኾች መሐከል እኔ አሁን በቅርቡ ካወቅኳቸው ወላሂ በሰማቸው የማልጠግባቸው እንዲህ አይነትም ሰው አለ እንዲህ አይነት ዒልምም አለ ያስባሉኝ ሰው ቢኖሩ አቡል ፈድል አልመስሪ ናቸው አላህ ይጠብቃቸው ባሉበት የጃሚዓት አልአዝሃር ምሩቅ ናቸው እሳቸው ከሳቸው ቀጥሎ ደግሞ ማናቸው አቡ ዑመር አልባሒስ ያደኩበት ቪዲዮ ነው የእሳቸው ቪዲዮ ማለት ነው ረድ እንዳደረጉ እድሜ ልካቸው ለዲን الاسلام እንደቆሙ ለሰለፍ መንሃጅ እንደተዋጉ እድሜ ልካቸው ማለት ነው እሳቸው የጃሚዓት አልአዝሃር خريج ናቸው አብደላህ ሩሽዲ ታውቃላችሁ ብዬ አስባለሁ ወጣቱን ዳዒ ማለት ነው አብደላህ ሩሽዲ በፊት እንኳን የሆነ ነገር خلل ነበረበት የሆነ ተሰውፍ ነገር ትንሽ ነካ ያደርገው ነበር በፊት አሁን አልহামዱሊላህ ረቢል ዓለሚን የዛሬ አንድ አመት ተقريبا ሙሉ በሙሉ ተራጅዕ እንዳደረገና ሙሉ በሙሉ ወደ ሰለፍ መንሃጅ እንደተመለሰ ተናግሯል በግልጽ ማለት ነው እነኚህን የመሳሰሉ ትላልቅ ዘንድሮ ካሉ ሳሐው ላይ ያሉ ትላልቅ ሰዎችን ያበረከተችልን ጃሚዓት አልአዝሃር ናት የጃሚዓት አልአዝሃር መንሃጅ ችግር አለበት نعم የአሽዓሪያ መዝሀብ ነው የሚያስተምሩት እነሱ የዚያን አቂዳ ማስተማር ደግሞ ችግር አለበት ያ ማለት ደግሞ አዝሃሪ የሆነ ሰው በአጠቃላይ አሽዓሪ ነው ማለት አይደለም አዝሃሪ የሆነ ሰው ይሄማ በነገራችን ላይ የሙሐመድ ሸምሱዲን አካሄድ ነው ይሄ ሙሐመድ ኢብኑ ሸምሱዲን አካሄዱ ጃሚዓት አልአዝሃር ሄዶ መማር ከኩፍር እንትን ያለው የሆነ ቤተስኪያን ልካችሁ ብታስተምሩ ነው የሚሻለው ይሄ ተጠሩፍ ነው ይሄ ያ ብቻ አይደለም አንዳንድ ጊዜ ነው አሁን ሲነሳ ሰማለው እንንትና اخطاوا على السنه من اليهود والنصارى ይባላል انما ሙስሊም የሆኑትን አሻዒራዎችን ማቱሪዲያዎችን لا ابدا ይሄንን ማንንም ሰው ቢሉ አልቀበልም ማንንም اخطروا على الاسلام من اليهود والنصارى ሲባል አልቀበልም እኔ ይሄ ሙባለጋ ነው የሚባለው سواء اخوان المسلمين ተቀስክልኝ አሻዒራ ተቀስክልኝ ማቱሪዲያ ተቀስክልኝ ከይሁድና ከነሳራ በላይ እስላም ላይ خطر ሊሆኑ አይችሉም ያኛው خطر ظاهر ነው እነኚህ ደግሞ ችግራቸው ወይ ባለማወቅ ይሆናል ወይ በማስተባበል ይሆናል ወይ በሆነ እንትን ይሆናል ችግር ሊያደርሱ ይችላል نعم ችግር ሊያደርሱ ይችላል ولكن እነሱን እንዲህ አርቆ ከኢስላም ውጪ ካለ ሰው ጋር ማወዳደር ማለት ለኔ ትልቅ ስህተት ነው ብዬ ነው የማስበው እሺ ወደ አቡል ሐሰን አልአዝሃሪ ስንመለስ አቡል ሐሰን አልአዝሃሪ ራሱ ያወቅ ነው በሚያደርጋቸው አንዳንድ ቪዲዮዎች ነው አንድ ይሄ ነው በሚያደርጋቸው ቪዲዮዎች ላይ ችግር አለበት ከተባለ ያንን ቪዲዮ አውጥቶ መናገር ነው አይ እንትን የሚባል አዝሃሪ የሚባል ሰውዬ ጋር ገብቶ መድህ ሲያደርግ ነበር ትናንትና አይደለም ገና መድህ አደርጋቸዋለሁ ችግራቸው እስካልታየኝና የነሱ መዝሀብ ትክክል አይደለም የሚለው ነገር ቀናዓ እስካልሆንኩ ድረስ ገና መድህ አደርጋቸዋለሁ ወደፊትም سواء ابو عمر الباحثንም ይሁን ابو الفضل المصريንም ይሁን ابو الحسن الازهرين ወደፊትም መድህ አደርጋቸዋለሁ ችግራቸውን ባየሁ ቀን ሰታለባቸው ብዬ ያመንኩ ቀን ሙሉ ማስረጃ ሲቀርብልኝ ደግሞ ይሄ ቆርጦ ቀጥሉን አይደለም ይሄ ትክክለኛ መንሃጅ ለማስመሰል ቆርጦ የሚቀጥለው ቪዲዮ አይደለም لا ስርዓት ያለው ሙሉ ቪዲዮ አይቼ ከዚያ ነገር የሆነ ጊዜ ኢትዮጵያ ውስጥ አንድ ኡስታዝ የሆነ ንግግር ተናገረ እሱ የተናገረው ንግግር አንድ ሰዓት ነው ድፍን አንድ ሰዓት ሙሐደራ ነው የሰጠው ከዚያ ድፍን አንድ ሰዓት والله العظيم የ5 ሰከንድ ንግግር ብቻ 5 ሰከንድ ነው ያልኳችሁ የ5 ሰከንድ ንግግር ብቻ ተቆርጦ ተሰደበ አይደለም እናት አባቱ ተሰደቡ ያ ኡስታዝ ማለት ነው ያ ነገር በጣም ነው የተሰማኝ እኔ በጣም ነው የተሰማኝ ለምንድን ያ ነገር የተደረገው ስትሉ خلاص اخراج الكلمات عن سياقها ከመጣበት አመጣጥ ሙሉ በሙሉ ማስወጣት ማለት ነው እንደፈለጉ የፈለጉትን ነገር ቆራርጠው አውጥተው የፈለጉትን ማዕና መስጠት እከሌኮ እንዲ ለማለት ፈልጎ ነው ያልካትን ቃል አላህ ፊት ተጠየቅባታለክ
ያለውን ብቻ ነው አንተ መናገር የምትችለው ያለውንና ያመለጠውን ነገር ነው መናገር የምትችለው በግልጽ የተናገረውን ነገር በነገራችን ላይ በዘን ነው የሚወራው ብዙ ጊዜ ሰማለሁ ቪዲዮ ምናምን ሊያክልኛልና በዘን ነው የሚወራው እንትን ይመስለኛል ይባላል ይመስለኛል አይባልም የሰው አቂዳ እኮ ነው እያወራን ያለነው አቡል ሐሰን አልአዝሃሪ ላይ ችግር አለበት ከተባለ አቡል ሐሰን አልአዝሃሪ ችግሩ ይሄ ነው በዚህ ላይ መንሀጅ ሰለፍን ተቃርኗል መንሀጅ ሰለፍ ተቃርኗል አው ቁጭ አድርጌ ያን ነገር መለከትና ወይ ደግሞ መሻይኾቻችን ያን ነገር ይመለከቱና ሲጀመር እኮ በጣም የሚገርመኝ ነገር ኡስታዝ ወላሂ ሁሌ ጭንቅላት የሚመጣብኝ ነገር ማለት ነው እነኛ አሁን ሙዓዝን ተብዲዕ የሚያደርጉ ወንድሞቼ ሼህ ሙሪድን ተብዲዕ የሚያደርጉ ወንድሞቼና እንትናን ተብዲዕ የሚያደርጉ ወንድሞቼ ማን ናቸው ሲጀመር መንሁም هل يعني ወደ እንትራሱ ስንመለስ علوم التراجم ላይ ስንመለስ ወይ ደግሞ الجرح والتعديل ላይ ስንመለስ ማን ናቸው እነሱ جرح والتعديل ማድረግ ይችላሉ جرح ማድረግ አቅሙ አላቸው ዒልሙ አላቸው ማን መስክሮላቸው ማን ነው ዛጋ ተንሲብ ያደረጋቸው እነሱ የትኛውንስ ዒልም ኖሯቸው ነው አንድን ሰው እኮ በግልጽ አውጥተህ እከሌ ሙብተዲዕ ነው ብለህ ለማስቀመጥ እኮ እከሌ ሙብተዲዕ ነው ስትል እኮ الحكم على الاعيان እኮ ነው አይደል عينيا ነው አንድ ሰው ላይ ሁክም እየሰጠህ ያለው ሙሪድ ሙብተዲዕ ነው አልኩኝ ለምሳሌ ሙዓዝ ሙብተዲዕ ነው አልኩኝ ለምሳሌ ወልዒያዙ ቢላህ አላህ ይጠብቀን ሁላችንንም ሙሪድ ሙብተዲዕ ነው ለማለት እኮ إثبات الشروط وانتفاء الموانع የሚባለው ነገር ሙሉ በሙሉ ተሟልቶ ያን ነገር የሚያሟሉትና እሱ ላይ ኢቃመቱ الحجة የሚያደርጉት ዑለሞች ኖረው ይሄ ሁለትና ሶስት መቃላትን ከኦንላይን እየሰበሰበ ያመጣ ሰዎችን ውጅንብር ለመፍጠር አይደለም ላ ቪዲዮ እየቆራረጠ ያመጣ ይሄው ተመልከቱ እንትና ሙብተዲዕ ነው አይደለም በግልጽ ቁጭ ተደርጎ ነው አዕያኖች ሙብተዲዕ መሆናቸው የሚመሰከርባቸው ይሄ علم الجرح والتعديل የማያቁ ምንም የማያቁ ወንድም እህቶቼ ሊሸውድ ይችላል እኔን ግን ያስቀኛል ሁሌ والله الذي لا اله الا هو ዛሬ ጧት አንድ ወንድም ደውሎልኝ እያወራ ነበር ስናወራ እከሌ እኮ እንዲ ብሎ አወራብክ አለኝ ተው ስለሱ አታውራ ምክንያቱም እሱ እኔ ባወራበት ችግር የለውም ስላወራብኝ ባወራበት ችግር የለውም አንተ ካወራህበት ደግሞ ወንጀል ይሆንብሃል ተው አልኩት ሁለተኛ ነገር ደግሞ አንድ ነገር ልንገርህ አልኩት ይሄ ወንድሜን ምን እንደምመኝለት ታውቃለህ አልኩት والله العظيم እንዴው እኔን የወነጀለኝ እኔን የፈለገ ተችቶ እኔን ሙብተዲዕ አድርጎ እኔን ምን ብሎ የፈለገ ቃል ወርውሮ ወደ አኺራ እንኳን ሲሄድ ሳይቶብት እንኳን ቢሄድ አላህ በጀነት እንዲያገናኘን والله ምኞቴ ነው አልኩት ያላህ ጀነት ሰፊ ነው አላህ በጀነት ያን ወንድሜ እንዲያገናኘን ሰዋን አቡ አብደላህ ሆነ ኢብኑ ሐሰን ሆነ ሁላቸውንም ወንድሞችን አሁን የፈለጉትን ሚሉኝን ሙብተዲዕ የሚሉኝን ምን ብለው የሚሰድቡኝን አንድ የሚያንጓጥጡኝን እንት የሚያደርጉኝን በአጠቃላይ አላህ በጀነት ቢሰበስበን والله ደስታዬ ነው አላህ ምስክሬ ነው እነሱንም ጀነት አስገብቶ እኔንም ጀነት አስገብቶን አንድ ቦታ ብንሰበሰብ ደስታዬን አልችለውም እነሱን ለመግፋት አይደለም እኔ እዚህ ጋር መቀመጠውም ለወንድሞቼ መከረው ይሄንን ነው እነሱን ቤት ስትሄዱ አትሳደቡ እኛም ቤት ስትመጡ እነሱን አትሳደቡ ወንድሞቻችን ናቸው እነሱ ከኛ ያዩት ነገር አለ በቃ የሆነ መጥፎ ነገር ሰርተዋል ብለው ከኛ ያሰቡት ነገር አለ አይደል ባሰቡት ደን የፈለጉት ነገር ይናገሩ የመሰላቸው ነገር ይናገሩ እኛ ደግሞ ሙናቀሻውን ችግር የለውም ኪታብ እየተከፈተ ሙናቀሻ ይደረግበታል ሙናቀሻ መደረግ ያለበት ነገር ከዚያ ውጭ ግን ከላይ ሆኖ ራሱን ተንሲብ አድርጎ ሰዎችን ወደ ታች እንትን ማድረግ የሚፈልግ ሰው ካለ ማንንም አንተን በዚህ ዒልም ላይ ባለቤት ነህ ያለ ሰው የለም ማንንም እዚህ ጋር ያስቀመጠ ሰው የለም ጥቀስልን ብንልክ አንድ ዓሊም መጥቀስ አትችልም ተዝኪያ ያደረገህን አንድ ዓሊም ሙዕተበር የሆነን ተዝኪያ ያደረገህን መጥቀስ አትችልም በዚህ ዒልም ላይ ደግሞ ዝም ተብሎ የሚነገር ነገር አይደለም ይሄ ዒልም ያና ያለው ነገር ስለዚህ ወንድሞቼ እናቶቼ ከላይ ሆናችሁ ኮሜንት የምትጽፉ ታሳዝኑኛላችሁ ታውቃላችሁ والله الذي لا اله الا هو ኮሜንታተሮች እኔ ሁሉ የሚያሳዝኑኝ ለምን የሚያሳዝኑኝ በሉ ኮሜንታተሮች እኔ ወታደር አድርጌ ነው ማስበው ወታደር የሀገር መሪና የተቃዋሚ ፓርቲ ኃላፊ የሚባሉት ሁለቱ ናቸው ግጭት የሚፈጥሩት ከስር ወታደሩ ይፋጃል የሚያልቀው ወታደሩ ነው ህይወቱን የሚያጣው ወታደሩ ነው የፓርቲው ባለቤትና የሀገሪቷ መሪ ደግሞ የሆነ ጊዜ ላይ ቁጭ ብለው ልክ አሁን ትግራይ ላይ እንደተፈጸመው ጦርነት ማለት ባለፈው እንደነበረው ጦርነት አብይና እንትና ዶክተር አብይና ማን ነበር ጌታቸው ቁጭ ብለው ተወያዩ ትናንትና እንዳልተሰዳደቡ ሚዲያ ላይ ቁጭ ብለው ተወያዩ በዚያ ውስጥ ግን ስንትና ስንት 100,000 ሰው 800,000 ሰው ገደማ ህይወቱን አጥቷል እነዚያ 800,000 ሰዎች ይመለሳሉ አይመለሱም እናንተ ኮሜንታተሮች 800,000 ሰው ናቸው والله ያ ናችሁ እናንተ እያለቃችሁ ነው በመሃል እያለቃችሁ ነው እኔን ተሰድቡኛላችሁ አላህ ፊት ትጠይቃላችሁ በዚያ ነገር
ወንድሜ አቡ አብደላህን ትሰድባላችሁ አላህ ፊት ትጠየቃላችሁ ወንድሜ ኢብኑ ሐሰንን ትሰድባላችሁ አላህ ፊት ትጠየቃላችሁ ይሄን እርግጠኛ ሆኑበት ወንድሜ ኢንጂነር አብዱል አዚዝን ትሳደባላችሁ አላህ ፊት ትጠየቃላችሁ እርግጠኛ ሆኑበት ይሄን ማንንም ሰድበህ ነፃ የምትወጣበት ዓለም የለም الله في ستقربوا ونضع الموازين القسط ليوم القيامة فلا تظلم نفس شيئا عندم نفسات تبدل سدبها لا يدل بسدبك ولك نوم تقطعوا الناس ولا مثالي ابو عبد الله هنين يما يهون ነገር ወንጀለኛል ብዬ ካሰብኩኝ ለሱ በወነጀለኝ ልክ መመለስ ولمن انتصر بعد ظلمه فاولئك ما عليهم من سبيل በሰደበኝ ልክ መስደብ ይችላል አንተ ግን አልሰደበህም መስደብ አትችልም የኛ ተወካይ ያደረጋችሁ ሰው የለም ኢተቁላህ የኛ ተወካይ ያደረጋችሁ ሰው የለም እኛ ምላስ አለን ተግባባን እኛ አፍ አለን እነሱም አፍ አላቸው ያወራ ሰው ያውራ አዳማጩ ግን አዳምጡ ብቻ ይሄድ ስለዚህ በመሃል ላይ አትማገዱ አትለቁ እኛ ተገናኝተን የሆነ ጊዜ አፉ እንባባላለን ሁለት ሰዎች ነና ችግር የለው አፉ እንባባላለን አፉ ባንባባል እንኳን የአንድ ሰው ወንጀል ከአንድ ሰው ወንጀል ጋር ነው የሚሆነው የናንተ ግን ላከኛ ጋር አትገናኙ ወላከኛ ጋር አታወሩ እዚያው ቁጭ ባላችሁበት ስድቡን የሆነ ጊዜ ኮሜንት ላይ በጣም ተሰደብኩኝ የሆነ ቪዲዮ እኔና ወንድሜ ኡስታዝ ሁሴን ሁሱ ማለት ነው ስለ ሁሱ ጉዳይ አንስቼ ያወራው የዚያን ጊዜ የሆነ ነቅድ ነገር አቀረብኩኝ ምክንያቱም የዚያኔ ኡስታዝ ሁሱ ጋር አልቀራረብም ነበር አልተዋወቅም ነበርና ያን መሰለኝ ነገር በውስጥ በኩል ጽፌለት አላየውም ነበር በሌላ አካውንቴ ነበር حتى ይጻፍኩለት ያን አካውንት ሰው ሰጥቻለሁ አሁን ከዚያ በኋላ ኖርማል ነገር ነው ብዬ ተናገርኩኝ ከስር የስድብ እሩምታ ኮሜንት ላይ የስድብ ማአት አየሁና አሳዘኑኝ እነዚያ ወንድሞቼ والله العظيم አሳዘኑኝ ምክንያቱም እኔ ያንን ስድባቸውን ስላየው ይቅርታ አድርጌላቸዋለሁ ባላየውስ እኔ ባላየው ያንን ስድባቸውን ሳላይ ቀረው ይህች ልጅ መታ የተሳደበችዋ ልጅ አላህ ፊት ትቀርባለች ስትቀርብ በእርግጠኝነት ሙአዝ ነዚፍን የሰደበችውን ታገኛለች መዝገቧ ላይ ስለዚህ ወንድሞቼና እህቶቼ አላህን ፍሩ ማንንም ሰው ቤት ሄዳችሁ አታውሩ በቃ ተው እኛ በመሰለም መልኩ እንጨርሳለን እኛን ጉዳይ ስለዚህ የአበል ሐሰን አልአዝሃሪ ጉዳይ ማለት ነው ኡስታዝ ባጭሩ አበል ሐሰን አልአዝሃሪ ምንም አይነት ፋይል ያለበት ሰው አይደለም እስካሁን ድረስ እስከማቀው ድረስ ያስተላለፋቸውን ነገሮች መልካም ነገሮችን ነው ማቀው ባለፈው ሙባሃላ ላይ ሲቀርብ ደግሞ ከሱ ጋር የቀረቡትና እሱን ፈዲለተ ሸይኽ ይያሉ የሚጠሩት እና አቡል ፈድል አልመስሪ ናቸው እና አቡል ፈድል አልመስሪ ደግሞ ለኔ እንደ ሸይኽ አድርጌ ነው የምወስዳቸው እንደ ሸይኽ አድርጌ ነው የምወስዳቸው ፐርሰናሊ ምክንያቱም በጣም እያስተማሩኝ ስለሆነ ኦንላይን ላይ ማለት ነው እንደዚያም ደግሞ አቡ ዑመር አልባሂትንም ጭምር ማለት ነው ስለዚህ ያኔ ያለው ነገር አዝሃሪ ማለት አሽዓሪ ማለት አይደለም አዝሃሪ ማለት የጃሚዓው ተማሪ መሆኑን ብቻ ነው የሚያሳየው ወንድሞቻችን አትቸኩሉ የጅብ ችኩል ቀንድ ይነክሳል ጀዛኩሙላህ ኸይር ኡስታዝ ሌላ ጥያቄ አለ ከዚህ ውጪ ኢንሻአላህ ባረከላሁ ፊክ እንደመጠቅለያ እንደ ጥያቄ አገራችን ላይ ኢኽዋኖች አሉ ብለህ ታምናለህ አንተ በራስህ አገራችን ላይ ኢኽዋኖች አሉ የሚል እምነት አለህ ወይ ደግሞ እነዚህ ኢኽዋኖች በጥቅሉ ማለት ነው ጥያቄው እንትን ስለው አንዳንድ ጊዜ የሚነሱ ነጥቦች ስላሉ ነው ኢኽዋን አይልም ኢኽዋኖችን ኢኽዋን አይልም የሚል አንዳንድ ነጥብ ይነሳል እና አገራችን ላይ ኢኽዋኖች መኖራቸውን ምን ትላለህ በዚህ ጉዳይ ላይ ኢንሻአላህ ተፈضل اخي بارك الله እሺ በዚህ ጉዳይ ላይ ሹፍ ያላየሁትን ነገር ሙሉ በሙሉ ጀዝም አድርጌ አሉ ብዬ መወሰን ይከብዳል ወላኪን አንድ ነገር ልበላችሁ የነሱን አካሄድ የሚያራምዱ ሰዎችን አይቻለሁ ነዓም አይቻለሁ የነሱ ተንዚም ግን የኢኽዋንን ተንዚም ሆኖ ወይ ደግሞ ተቋቁሞ አላየሁትም ያየ ሰው ካለ ማስረጃ ያምጣልን ችግር የለብኝም የነሱን ሐሳብ የሚያራምድ ግን በጣም ብዙ ናቸው አንድና ሁለት አይደሉም በጣም ብዙ ወንድሞች አሉ ያን ሐሳብ የሚያራምዱ ወላኪን በግልጽ በተንዚም መልኩ ተጨባጭ በሆነ መልኩ አለ የሚባል ከሆነ ማስረጃ ይቅርብልን ችግር የለውም በማስረጃ ነው የምናምነው ማስረጃ ከሌለበት ግን ማስረጃ የሌለበትን ነገር ሙሉ በሙሉ አሉ በተንዚም ደረጃ ብዬ ማመን ይከብደኛል በተግባር ደረጃ ግን በጣም ብዙ ወንድሞች ተግባራቸው ነገረ ስራቸው ወደዚያ ነገር እንደሆነ በደንብ ስራቸው የሚያሳብቅባቸው በጣም ብዙ ናቸው ይሄንን በእርግጠኝነት አምናለሁ ከዚያ ውጭ ግን በተንዚም ደረጃ ነው እያልኩ ያለሁት በተንዚም ደረጃ ግን ይሄ እንደዚህ ነው የሚል በማስረጃ መልኩ መቅረብ የሚችል ነገር ካለ ኢንሻአላሁ ተዓላ ማስረጃውን እቀበላለሁ
እስካሁን ድረስ ግን ማስረጃው የለኝም እኔ ጋር አልደረሰም ሼኽና ሼኽ ሙሪድ እርሶ ጋር ማስረጃ ካለ ቢያቀርቡልኝ ደስ ይለኛል ባረከላሁ ፊክ ሼኽ ሙዓዝ ማለት ኢኽዋን ሙስሊሚን ምሳሌ ያው ከመርሆቻቸው እንደሚታወቀው በተስማማንበት እንስማማለን ባልተስማማንባቸው ነገሮች ደግሞ ዑذር ተሰጣተን እንሄዳለን የሚል ነውና ይሄ ደግሞ ብዙ ዛሬ ላይ ከአንደበታቸው የምናዳምጣቸው ከኛው ሀገር የሆኑ ሰዎች አሉ አኺ ሙዓዝ ኡስታዝ ሙዓዝና ምናልባት ይህ ነገር በራሱ እነዚህን ሰዎች ኢኽዋን መንሃጅ ኢኽዋን ፍክራ የኢኽዋን መንገድ እንደሚከተሉ ግልጽ አይደለም ወይ በዚህ ንግግራቸው መሰረት ወይ ደግሞ በተለያዩ የቢድዓ ምሳሌ መውሊድ ሲነሳ መውሊድ አይከፋፍለንም የሚል አንዳንዴ አጀንዳ ይዘው የሚመጡ አሉ የተውሂድን ጉዳይ አንዳንዴ ገሸሽም ያደርጓሉ በተለያየ መንገድ አንዳንዴ ሰዎች እነዛን ሰዎች ኢኽዋን ናቸው ወደ ማለት የሚሄድባቸው ሁኔታዎች አሉ አንዳንዴ ደግሞ የተለያዩ hatta የኢኽዋን መስራቾችን ሰና የሚያደርጓሉ በተለያዩ ቪዲዮዎቻቸው ላይና ይሄ ነገር እንዴት ነው ሼኽ ሙዓዝ ባረከላሁ ፊክ والله ቅድም የተናገርኩትን ነገር ነው ሹፍ ሰና የማድረጉን ነገር ቀደምት አይማዎቻችን እኮ ሙኻለፋ የሚያደርጓቸውን ትላልቅ ሰዎችን ሰና አድርገዋል በሰና ደረጃ ከመጣን በነጥብ ደረጃ ከመጣንም ደግሞ አንዳንድ መሳኢሎች ላይ ሊግባቡ ይችላል ለምሳሌ ኢማሙ ነወዊን ከወሰድን ታላቁ ኢማሙ ነወዊ ሰለፊይ ናቸው ወይ ደግሞ ሱንይ ናቸው نعم ሱንይ ናቸው እሳቸው ولكن خطأ የለባቸው ማለት لا مسائل عقديه كبار ከሚባሉት መሳኢሎች መካከል خطأ ነበረባቸው ያንን خطأ ግን በአስል ደረጃ አስላቸው በአጠቃላይ እሳቸው ኢንጥላቅ የሚያደርጉበት አስል በአጠቃላይ የአህሉ ሱነቲ ወልጀማዓ አስል ስለሆነ እነዚያ خطأዎች መግፉር ለهم ተብሎ ነው የሚወሰደው በአስል ደረጃ የኢኽዋን المسلمين ኡሱሎችን የሚከተሉና ያን ነገር የሚያራምዱ ሰዎች በእርግጠኝነት ኢኽዋኒ ነው የሚሆኑት በእርግጠኝነት ወላኪን የሆነን ኢኽዋኖች የሚናገሩትን ንግግር አንድ ግለሰብ ስለተናገረ ብቻ ወይ ደግሞ ንግግሩ ከነሱ ጋር ስለተግባባ ብቻ ሌላ ማስረጃ ሳይቆምበት ያንን ብቻ ይዤ እወስንበታለሁ ካልኩኝ ላ ይሄ ለኔ ትልቅ ስተት ነው ብዬ ነው የማስበው ምክንያቱም አንድ ንግግርን የሆነ ያማረው ንግግር ከሆነስ ያ ነገር አንድ خطأው ከሆነስ በአስል ደረጃ ግን ኡሱሎች ውስጥ የሚገባ ከሆነ ብያለሁ ኡሱሎች ውስጥ የሚገባ ከሆነ نعم ኢኽዋኒ ይባላል ከዚያ ውጭ ግን አሁን የሆነ ጊዜ ከአንድ ወንድማችን ጋር ስናወራ ነበር እኔ ጋር መጣና እከሌኮ ኢኽዋኒ ነው አለኝ ጀሚል ምንድነው ማለት ምን ማስረጃ ኖሮህ ነው አልኩት ያለኝ ማስረጃ አለ የስልጣን ጉዳይ በጣም ያሳስበዋል والله እንደዚህ ነው ያለኝ የስልጣን ጉዳይ በጣም ያሳስበዋል አልገባኝም አልኩት በስልጣን ጉዳይ ላይ ያለው አቋም ምናምን ነገር ብሎ ነገረኝ የዛሬ 7 አመት 6 አመት ገደማ ነው አስታውሳለሁ ከዚያ ምን አልኩት ቆይ ስለ ስልጣን ጉዳይ ሲነሳ ስልጣን ፈለገ ወይስ ምንድነው የተፈጠረው ነገር አልኩት نعم ስልጣን ለስልጣን ቦታ አለው ስልጣን ፈለገ እንዲህ ያደረገ والله استفسار አድርጌ ስጠይቅ ራእዩን ነው ያወራልኝ ያለው በስተመጨረሻ ምን አለ ስልጣን መፈለግ እኮ ሙሉ በሙሉ የኢኽዋኖች ሲማ ነው አለኝ ጀሚል ኢኽዋኖች ሲማ የሚሆን ከሆነ اجعلني على خزائن الارض اني حفيظ عليم ያሉት ነብዩ አላህ ዩሱፍ ናቸው ነብዩ አላህ ዩሱፍንም ታዲያ ኢኽዋኒ ናቸው ልትላቸው ነው አልኩት ምክንያቱም اجعلني على خزائن الارض ማለት እኮ ያንን ስልጣን ለመቀበል ነው የጠየቁት ስለዚህ ይህ ግለሰብ ያቺ ፖይንት ብቻ ስለተያዘችበት በዚያ ነጥብ ብቻ እንደዚያ ማድረግ ይቻላል ወይ ብዬ ጠየቅኩት والله መጀመሪያ እንደዚያ ነበር የመሰለኝ የሚል ነገር መለሰልኝ ማለት ነው ምን ልላችሁ ፈልጌ ነው ግለሰቡ በአስል ደረጃ من اصول اخوان المسلمين የሚከተል ከሆነ ኢኽዋኒ ነው በእርግጠኝነት አለበለዚያ ግን የሆነ ንግግር ተናገረ የሱ ንግግር ከእከሌ ጋር ስለተገባባ ወይ ደግሞ አንድን ሰው ሰና ስላደረገ ብቻ ወደዚያ ማስገባት የሚባለው ነገር እኔ በግሌ አላምንበትም ምን አሉ ሼኻችን تفضل እኔ አይደለም ያው ከላይ እህታሰት ገባ ነው ጨርስ ሐሳብና ስለዚህ አሁን ያለው ነገር ይሄ ነው ቅድም እንዳልኩት ነው በማስረጃ ደረጃ ነገሮች የሚቀርቡ ከሆነ ሁሉንም ነገር እኔ ምንም ችግር የለብኝም ወላኪን ማስረጃ ሳይቀርብበት በግድ እኔ አምኛለሁ አንተም ካላመንክ የሚባል ነገር ከሆነ لا حتى تبديعنا تفسيق تضليل لا يمكو ወደኋላ ተመልሰን ስንመለከት መሳኢል ኢጅቲሃዲያ ናቸው ብዙ ጊዜ የሚከሰቱት ራሱ ሲጀመረኛ በዚያ ደረጃ ያለን ሰዎች አይደለንም ገና ጀማሪ ተማሪዎች ነን
ጀማሪ ተማሪዎች ብንሆንም መስአላው መሳኢል ኢጅቲሃዲያ ነው መስአላ ኢጅቲሃዲያ በሆነ ነገር ላይ አንተ አይተኸው እንደ ማስረጃ ልትቀበለው ትችላለህ ያን ነገር እኔ ጋር ደግሞ ማስረጃ ላይ ሆን ይችላል ለምሳሌ ያክል አሁን ቅድም ሼክ ሙሪድ ያነሳው ነጥብ አለ የሆነ ሰው የሆነም ፖይንት አንስቶ የሚናገር ከሆነ ያን ነገር መናገሩ ለኔ አሁን በቂ ማስረጃ አይደለም ለኔ በቂ ማስረጃ የሚሆነው አስሉ ሚን ኡሱል ኢኽዋን المسلمين ለዚያውም ደግሞ ያ አስል ከቁርአንና ከሱና ማስረጃ የሌለው አህሉ ሱነቲ ወልጀማዓን ሙኻለፋ ያደረጉበት ነጥብ ሆኖ ሲገኝ በእርግጠኝነት የዚያኔ ያ ሰው ኢኽዋኒ ነው የሚሆነው የጀማዓውን ጉዳይ ስላስቀደመና ዲነል ኢስላምን በአጠቃላይ በዚያ ጀማዓ ማቀፉ ስለከለለው ማለት ነው ከዚያ ውጭ ግን ወደኋላ ተመልሰን ብንመለከት አንድ ግለሰብ የሆነን ቃል ብቻ ተናገረ ብዬ የሙሉ ጀማዓውን ስያም የሚሆን ንስባውንም አልሰጠውም ማለት ነው ያኔ ያለው ሼኹና ግልጽ ነው واضح ነው بارك الله فيك ሙሉ ለሙሉ የኢኽዋን ትልከታየበት ህክም እንሰጠዋለን ነገር ግን አንዳንድ ነገሮችን ብቻ በማየት ዝም ብለን ህክም አንሰጥም ነው بارك الله فيك እንትና ኢንሻአላህ የሚባለው ምንድነው الحكم على الشيء فرع عن تصوره አይደል እንደዛ አይደል የሚባለው እንደዛ መሰለኝ ቃዒዳው ማለት ነው የሆነ ነገር ህክም ለመስጠት ሙሉ በሙሉ ማካለል አለብክ ቁርአንያዎች እኮ አሁን የተቸገሩት ለዚህ አይደል እንዴ ኡስታዝ ቁርአንያዎች እኮ የሆነችን የአላህን ቃል ነጥለው ይዟታል ከዚያ በኋላ በቃ ያንን ይዘው ነው ሁሉን ነገር እንትን የሚሉት ሁሉን ነገር ሙሉ በሙሉ ቁርአንን እስካላካለልክ ሐዲስን እስካላካለልክ ድረስ የቁርአንን ኮንሰፕት አጠቃላይ መረዳት ይከብዳል ልክ እንደዚያው ሁላ ስለሆነ ሰውም ደግሞ ለመናገርና ደምድሜ ለመጨረስ ስለዚህ ግለሰብ ነው በነገራችን ላይ ተሰሩ አልወድም በተፈጥሮ መቸኮል አልወድም ምክንያቱም አንድን ግለሰብ ሙብተዲዕ ነው ብዬ ያ ግለሰብ ሙብተዲዕ ሳይሆን ሲቀር አላህ ፊት እንደምትጠየቅበት አውቃለሁ ሙብተዲዕነቱን የምትጠራጠረን ሰው በጥርጣሬ ሙብተዲዕ ነው ማለት ወንጀል መሆኑን ነው የማምነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ የተናገሩት ሐዲስ አለ አይደል فمن اتقى الشبهات فقد استبرأ لدينه وعرضه የሆነ ሹብሃ ካለብኝ ራሱ ስለዚህ ያ ግለሰብ ሹብሃ ነገር ካለ አበደን በዚያ ሹብሃ ነው የምቆመው ላ አበደን በዚያ ሰው ላይ ኢጥላቅ الحكم የሚባለው ነገር አልቀበልም ምክንያቱም ይህ ግለሰብ እንዲ ነው ይሄ ሹብሃዎች አሉ እነኚህ ሹብሃዎች እያሉ እንዴት አድርጌ ነው ይሄን ግለሰብ ሙሉ ስያሜ የምሰጠው የሚል ነገር አለና ሙሉ በሙሉ ያለውን ነገር ማካለል ግድ ይላል ብዬ ነው ማስበው ማለት ነው ሼኻችን ጀዛኩሙላህ ኸይር بارك الله فيك جزاك الله خيرا በጣም ይሄ በጣም ቆንጆ ሐሳብ ነው በቃ አንድን ሰው ተነስቶ ብድግ ብሎ ወይ የሆነ ሰው ስላለ ተቅሊል ለአዕማ ሳይሆን ወይ የሆነ ነገር ስላለ ሳይሆን ሙሉ ያለውን ነገር በመረጃ አይቼ መዝኜ ያ ሰውዬ ኢኽዋን የሚያስብለው ከሆነ ምንም ማለልበት ምክንያት የለኝም ነው ነገር ግን ማረጋገጥ ተበዩ ማድረግ ያዛን ሰው ይሄ በዝም ብሎ በተዓሱብ ዝም ብሎ በጭፍን የሆነ ሰው ስላለ መንጋ መሆን ሳይሆን ያን ሰው መጀመሪያ እንዴት ነው ያለው ነገር ምንድነው ሐሳቡ የሚለውን ጨምቆ ከመያዝ አንፃር ነው በጣም ኢንሻአላህ ባረከላሁ ፊክ እንደ መጨረሻ ምናልባት ሙዓዝ ኢኽዋን ነው ሙዓዝ አሁን ያልተጠቀሱ ይሄ የኢኽዋን ፍክራዎች አሉበት የሚል ሰው ካለ ምናልባት ለውይይት በሮት ክፍት ነው በዚህ ጉዳይ ላይ አንዳንድ ሐሳቦችን ኢንሻአላህ ምናልባት ሹሩጦችን ያሟላ ሰው እስከሆነ ድረስ ያ ሰው እርሶ መጥቶ ማግኘት ይችላል መወያየት ይችላል ወይስ እንዴት ነው ባረከላሁ ፊክ አላህ ይባርክ ፊኩም ለውይይት አው ችግር የለብኝም ወላኪን እርሶ እንዳሉት ነው ሹሩጡን የሚያሟላ ከሆነ ነው ኑስህን የሚፈልግ ለኔ መልካም ነገር የሚፈልግ ከታች ያሉ ወንድሞች መድረቅ የለባቸው ማለት ሰው ከታች ሆኖ የሆነ ግጭት ምናምን ነገር ቢመስለው እኔ ደስ አይለኝም ምክንያቱም ማህበረሰባችን የሚያወናብደውን ሰው አላጣም ሙዓዝ ጋርም መጥቶ ግጭትን ብቻ የሚሰማ ከሆነ እከሌም ጋር ሄዶ ግጭትን ብቻ የሚሰማ ከሆነ ምንም የሚወስደው ነገር የለም ከዚህ ነገር ባይሆን ግን ለመረዳዳት ከሆነ ኢቭን እዚህ ከሚሆን ይልቅ የሆነ ቤት ነገር ኑሮ የሆነ የምንወያይበት ቦታ ኖሮ መወያየት ቢቻል ኤክሰፕት ከአንዳንድ ራሳቸውን ተንሲብ አድርገው የሆነ خلاص አልቃሲ ወዳኒን በአጠቃላይ ካልተቆጣጠርን የሚሉ ሰዎችን ሲጀመር እኔ لا اعتبرهم اصلا يعني ليسوا اهل للسؤال اصلا ጠያቂዎችም አይደሉም እነሱ ብዙ የሚጠየቁት ነጥቦች ስላሉ ማለት ነው ያኔ ያለው ከዚያ ውጭ ግን በሬ በጣም ክፍት ነው ማንኛውም ወንድም በውስጥ በኩል ቤት መስረታችሁልን እዚያ ውስጥ ለመወያየት ለመነጋገር ምክንያቱም አሁን እዚህ ጋር ስናወራ ኡስታዝ 8900 ሰው ነው ያለው አሁን 9000 ሰው ነው ያለው ኦልሞስት ላይቭ ላይ ከ9000 ሰዎች መካከል በአላህ ምዬ ነው የምነግርህ
ወደ 100 ሰው ከ100 ሰው አያንስም ብዬ አስባለሁ የሌላ እምነት ተከታዩ ለምን በቃ የሆነችን ቀዳዳ ፍለጋ ማለት ነው በቃ የሆነ ቀዳዳ ፍለጋ ግጭትን ፍለጋ والله አንድ ነገር ልበላችሁ አይደል እኔ እቺን ነገር ያዙልኝ والله الذي لا اله الا هو الله ምስክሬ ነው የማመልከው እድሜ ልኬን ያመለኩት 32 አመት 33 አመት ያመለኩት አምላኬ ምስክሬ ነው والله العظيم አቡ አብደላህን ለአላህ ብዬ ወደዋለሁ ኢብኑ ሐሰንን ለአላህ ብዬ ወደዋለሁ والله العظيم አላህ ምስክሬ ነው የምለው ነገር ውሸት ከሆነ አላህ ይይብኝ ውሸት ከሆነ ማለት ነው ለአላህ ብዬ ነው ወዳቸው ግጭት ነገር የሆነ ኺላፋት ነገር ይኖራል ወንድሞቼ ይኮናቸው خلاص انتهى الامر አለመስማማት ነው ግጭት የተፈጠረው انتهى الامر خلاص ወዳቸዋለሁ انتهى الامر እኔ ላይ መልስ መስጠት ይችላሉ እነሱ ይስጡ እናንተ ምን አገባችሁ ክርስቲያኖች ምን ቤት ናችሁ እናንተ አምላካችሁን ሰብስቡ የራሳችሁን ሰብሰብ አድርጉ እኛ ወንድማማቾች ነን አንደኛው ወንድም አንደኛውን እየመታ ነው እሬ ደብድበን ከፈለገ መጥቶ ይቀጥቀጠኝ ምን አገባህ አንተ በዱላ አይደለም በከዘራ አይደለም በብረት ይበለኝ አንተ ምን አገባ እኔ ሙብተዲ አይደለም ካፊር ይበለኝ ይመለከታል አንተን አይመለከትህም ስለዚህ ራሳችሁን ችላችሁ ተንቀሳቀሱ የሌላ እምነት ተከታዮች እኔ ለነኚህ አይነት ሰዎች በርም መክፈትም አልፈልግም ሐቂቀተኛ አሁን ስናገርም ለነሱም በሚገባ መልኩ ነው መናገር የምፈልገው እነኚህ ወንድሞቼ አሁን አቡ አብዱላህን በለው ኢብኑ ሐሰንን በለው ኢንጂነር አብዱልአዚዝን በላቸው አላህ ይጠብቃቸው ብዙ ነገር እየሰሩ ነው እነሱ ወላኪን እየሰሩ ያሉበት መንገድ ስህተት ነው ብዬ ነው ማምነው እነሱ ግን ትክክል ነው ያዋጣናል ጥሩ መንገድ ነው ብለው እስካመኑበት ድረስ ሁጃም አለበት ትክክለኛ መንገድ ይዘናል እስካሉ ድረስ ይቀጥሉበት አላህን ደግሞ ምለምነው አንድ ነገር ምንድነው ነገ ጀነት ውስጥ እንዲሰበስበን ኢንጂነር አብዱልአዚዝ ከጠገቤ እዚህ ጋር ተቀምጦ ሼክ ሙራድም እዚህ ጋር ተቀምጦ ኢብኑ ሐሰን ፊት ለፊት ተቀምጦ ማን ነበር አቡ አብደላህ ከጠገቤ ተቀምጦ ሴቶች እህቶቻችንም በቀኑ ሙሉ እየፈተቱን የሚውሉትም አሉ እነሱም እዚያው ሰብሰብ ብለው ደውር ሰርተው ጀነት ውስጥ በዚያ መልኩ መደሰት ነው ደስታዬ ያ ነው ፍላጎቴም ያ ነው አላህንም ለምነውም ያ ነው በዱንያ ላይ ግጭት ሊፈጠር ይችላል ያንን ግጭታችንን ደግሞ አላህ Subhanahu Wa Ta'ala በቁርአንና በሱናህ የምንፈታ ሰዎች ያድርገን ያኔ ያለው ከታች ያሉትን ወንድሞች ሼክ ሙሪድ አሁንም ደግሜ ነግራቸዋለሁ ከታች ያላችሁ ወንድምና እህቶች አላህን ፍሩ አንድም ወንድም አትስደቡ አንድንም ወንድም አትስደቡ እኛን እየሰደቡ ነው ምን አገባችሁ የተሰደብኩት እኔ የተሰደበው ሼክ ሙሪድ የተሰደበው ወንድሜ እከሌ አይመለከታችሁም እናንተን خلاص እናንተ አያችሁ አይደል ጸጥ ብላችሁ መሄድ ነው خلاص ليس لكم فيها ناقة ولا جمل ምንም ነገር የላችሁ ከዚህ ውስጥ የጉዳዩ ባለቤት እኛ ነን ብንፋጅበት እኛ እንዴ አንድ ጊዜ የሆነ ወንድማችን ያለኝን ነገር ልንገሩት ሼክ ሙሪድ እንትን ነበርን ጂጂጋ ዩኒቨርሲቲ ነበርንና ኡስታዝ ሙአዝ አለኝ አቤት አልኩት ልጁ በጣም ቀልደኛ ነው በጣም ይቀልዳል ኡስታዝ ሙአዝ አለኝ እኔ ደስ የሚለኝ ነገር ልንገርህ አለኝ እሺ አልኩት የሆነ ልጅ አለ ልጁ አህባሽ ነው ከኛ ጋር በጣም ይከራከራል በጣም ረጅም ሰዓት ነው የምንከራከረው ዶርማችን ውስጥ ምን ይለኛል ይሄ መሐመድ የሚባለው ልጅ መሐመድ ኢብራሂም ይባላል ሙአዝ አለኝ በጣም ደስ የሚለኝ ነገር ልንገርህ አለኝ አዎ አልኩት እናንተ አለኝ ተውሂድ ብላችሁ በዚህ ጋር መንገድ ይዛችኋል አለ እናንተና ደግሞ ሱፊያ ብለው በዚህ ጋር መንገድ ይዘዋል አለ እንደኔ ያለነው ጃሂል ደግሞ በዚህ መሃል ወደ ጀነት አለ ያቺ ነገር ላይ በጣም ያሳቀችኝ የዚያን ጊዜ ከዚያ ምን አልኩት ወደ ጀነት እንኳን የሚሄደው ትክክለኛው መንገድ በመያዝ ነው ወንድሞቼና እህቶቼ እናንተም አትሸወዱ ሰው በዚህ በኩል ግጭት ሲፈጥር እከሌ በዚህ በኩል የፈለገውን ነገር ሲወረውር አንዴ ወደዚህ ማዕበሉ ማለት ነው ወይ እከሌም እኮ እንደዚህ ያለ ወደዚህ ተው እናንተ خلاص ከናንተ አይጠበቅም ተግባባን ከናንተ አይጠበቅም ከናንተ የሚጠበቀው ምንድነው ሙስሊም ወንድምና እህቶች ግጭት ተፈጠረ አይደለ ኢስላህ وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله عندنا وبعندنا ላይ ድንበር ካለፈ ድንበር ያለፈውን ሰው መከልከል ካልሆነና ደግሞ በቃ ሁለቱም ድንጋይ መወራወሩን የሚያጣጥፉት ከሆነ እናንተ እጃችሁን ሰብስባችሁ መቆም ነው خلاص አላስፈላጊ ነገር አለመናገር ዱላ አለማቀበል ጥይት አለማቀበል ያ ነው ከናንተ የሚጠበቀው ያንን ነው የምለው ወንድሞችና እህቶች እባካችሁ ነገ አላህ ፊት ሄዳችሁ ምን ይባላል አንድ አባባል አለ وما من كاتب الا سيفنى ويبقي الدهر ما كتبت يداه فلا تكتب بكفك غير شيء يسرك في القيامه ان تراه
ማንኛውም ኮመንት የሚጽፍ ሰው ማንኛውም በንግግሩ በአፉ የሚናገር ሰው ላይቭ ላይ ወጥቶም ይሁን ኮመንት ላይ ይሁን በምንም ይሞታታል አኺራ ይሄዳል አላህ ፊት ይቀርባል ويبقي الدهر ما كتبت يداه رب العزة والجلال ዘንድ ግን ተጽፎ ነው የሚቀመጥለት አንድ ነገር ሳይቀር አላህ ዘንድ አንድ ነገር ሳይቀር ተጽፎ ይቀመጥለታል ለግለሰቡ ስለዚህ ምንድነው መልእክቱ فلا تكتب بكفك غير شيء يسرك في القيامة أن تراه الله ፊት ደርሰክ የምትደሰትበት ነገር ካልሆነ አትጻፍ ኮመንቱን በቃ አትጻፍ አላህ ፊት ሄደክ የሚደብርህ ነገር ከሆነ አትጻፍ የኮመንት አርበኛ አትሁኑ ተው خلاص ኮመንት ላይ ጀግና አጫውቷችሁ አረኔ ልክ ነው ማስገባው አረኔ እንትን ነው ማስገባው ኮመንት ይጻፋል ምን ይባላል አኺራ አላህ ፊት ስትሄዱ ሙፍሊስ መሆኑን ያጋጥመናል ማለት ነው አኺራ አላህ ፊት ሄደን ደግሞ ሙፍሊስ መሆኑን አንፈልግም ሁላችሁም ሙፍሊስ እንድትሆኑብኝ አልፈልግም ራሴ ሙፍሊስ መሆኑን አልፈልግም ወንድሞቼን እና አቡ አብዱላህን እና ኢብኑ ሐሰንን እና ኢንጂነር አብዱል አዚዝን አላህ ይጠብቃቸው ባሉበት በንጽሩ ላይ ያሉ ወንድሞቻችንን ደግሞ ማንንም ሰው እንዲነካቸው አንፈቅድም አሁን የጠቀስናቸው ወንድሞችም ጭምር በንጽር ላይ ያሉ ወንድሞችን መናገር ከጀመሩ ችግር የለውም ወይን ዑቱም ዑድና ነው እኛ ችግር የለብን ምክንያቱም እነዚህ በንጽር ላይ እየሰሩ ያሉ ወንድሜና እህቶቼ ሰዓት የላቸው ከኛ ጋር ሰዓት የላቸው ስራ ይዘዋል እነሱ የራሳቸው ስራ ይዘዋል በራሱ ስራ ቢዚ የሆነ ሰው የራሱን ረይባለው ጦር እኮ ሁሌ ይከፋፈላል አይደል እንዴ ጦር እኮ ሁሌ ግንባር የሚባል ጦር አለ ቀኝ አዝማች ግራ አዝማች ናን አይደል የሚባለው እነሱ خلاص ፍሮንት ናቸው ፍሮንት ላይ ቆመው እየተዋጉ ነው ያሉት እነሱን ተዋቸው አላህ ቁርአን ላይ ሲናገር እኮ وما كان المؤمنون لينفروا كافة فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون ይላል ሙስሊሞች ባንዴ አይዋጉም ሁሉም በአጠቃላይ ተነስተው እንትን አይሄዱም ምንድነው የሚያደርጉት ሲባል ብዙ ተነስቶ ሲሄድ ከፊሉ ደግሞ የሚማማር እንትን የሚል ኢላ ጂሃድ الدفع ካልሆነ በስተቀር ጂሃድ الطلب ሲሆን የሚያስፈልገው ሰው ብቻ ነው የሚሄደው ቀሪው ደግሞ ሀገር ላይ ተቀምጦ ዒልሙን ይማማራል ማለት ነው ልክ እንደዚያ ነው እኛም አሁን ሉካን ቡድናችን ሄዶ ፊት ለፊት የሚዋጋልን ካፊሮቹን ፊት ለፊት ፍሮንት ላይ ሆኖ የሚዋጋ ጦር አለን አልহামዱሊላህ ያንን ጦር ለፍተንበት አይደለም ያገኘነው በአላህ ፈድል ነው እነሱ ግን ለፍተው ነው እዚህ ጋር ያደረሱት እኛ ወንድሞቻችን ለፍተው መጽሐፉን አንብበው ገድላትን አዳርሰው ምን አድርገው ነው እዚህ ጋር ያደረሱት እኛ ግን ለፍተን የሆነ ተቋም አቋቋም ምናምን አይደለም ላ አላህ ነው ያመጣልን እነኚህ ወንድሞች አላህ ነው እነሱ እንዲበቅሉልን ያደረገው እነኚህ የበቅሉልን አዳዲስ ቡቃያዎችን በደንብ አድርገን ኮትኩተን ማሳደጉ ሲሳሳቱብን ደግሞ ወንድሜ ተሳስተሃል ይሄን ነገር አርምልኝ እከሌ ደግሞ ትንሹ እንትን አድርግልኝ አንተም እከሌ ደግሞ እንትን አድርግልኝ በዚያ መልኩ ነው መሄድ ያለበት በዚያ መንፈስም ነው መረዳዳት ያለብን አለበለዚያ ግን እነሱ ፊት ለፊት ቆሜ ካፊሩ ከዚያ ድንጋይ እየወረወረ እኔ ደግሞ ድንጋዩን አቀብለዋለሁ ካልኩኝ ላ ችግር ነው የሚፈጠረው ይዚያኔ ችግራችንም የነበረው መጀመሪያም ይሄንን ጉዳይ ያነሳውም ይሄ ነበር አሁንም በዚህ ነገር ነው የምናምነው ማንንም ግለሰብ እንዲህ አድርጎ የሚያምን ከሆነ ወንድሞቻችንን መተናኮል ሹፍ ወንድሞቻችንን መተናኮልን መንገዱ አድርጎ የሚሄድ ከሆነ እንዴ ችግር ለመፍታት በውስጥ ማውራት አይቻልም እንዴ ወንድሞቻችንን በውስጥ ማስተካከል አይቻልም እንዴ ኢምራን ተሳሳተ አሁን ለምሳሌ ኢምራንን በውስጥ በኩል ማውራት አይቻልም ይቻላል ሳላህ ተሳሳተ ሳላህን በውስጥ በኩል ማውራት አይቻልም ኡስታዝ ወሂድ ተሳሳተ ኡስታዝ ወሂድን በውስጥ በኩል ማውራት አይቻልም ይቻላል ማንንም ማውራት የከለከለ የለም ወላኪን ያን ነገር በኢጎ መልኩ እዚህ ህዝቡ ፊት ለፊት አውጥተን እነሱን ለማዋረድ በሚል መልኩ የምንሄድበት ከሆነ ግን ያ ነገር ችግሩን ያባብሳል እንጂ ምንም አይነት መፍትሄ ሊሆንም አይችልም ያ ነገር ደግሞ የችግሩ አካል ያልነበሩትንም ሰዎችንም ጭምር ችግሩ ውስጥ ኢንቮልቭ እንዲያደርጉ ያደርጋቸዋል ማለት ነው የግድ እዚያኔ የእጃችንን ሸሚዛችንን ጠቅልለን ወደ ጦርነቱ እንገባለን ሳንወድ በግዳችን ወደን አይደለም በቃ ተገደንበት ማለት ነው እኛ ግን የምንፈልገው እንዴት ነበር ሁላችንም በራችንን ዘግተን ምን ወያይበት ነገር ካለ ቤት ውስጥ መወያየት ምን እናስተካክለው ነገር ካለ በሩን ዘግተን ማስተካከል ወደ ህዝቡ ስንወጣስ ሁሉም ስራ አለው አቂዳ ላይ የሚሰሩ ወንድሞች አሉን ንጽር ላይ የሚሰሩ ወንድሞች አሉን እንትን ላይ አኽላቅ ላይ የሚሰሩ ወንድሞች አሉ ዋዕዝ ላይ ማለት ነው ዳዕዋ ላይ ወንድሞችን ማዋቀር ላይ ኪታቦችን ተከፋፍለን ያንን ስራ መስራት ነው አይሆንም ሁሉም ነገር በቃ እንደፈለገ ትርምስምሱ ይምጣ ከተባለ ደግሞ አይቻልም ላ እሱ ኢንሻአላሁ ተዓላ አይሆንም አላህም بإذن ተዓላ ያግዘናል ብዬ አስባለሁ በዚያ ነገር ላይ بإذن አላህ ያግዘናል ያኔ ያለው ሼክ ሙሪድ በጣም ይቅርታ ያው አረዘምኩባችሁ